አገራችሁ ለመግባት ሞክሩ ነው የምለው። በትንሽ ብር ጥሩ ስራ እንደምትሰሩ አምናለሁ። እሱም ደግሞ ቪዲዮ ሰራላችኋለሁ። ውድ ቤተሰቦቼ ደቂቃዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ቻናሌን አንቀሳቅሱልኝ፣ አበረታቱኝ፣ አለሁሽ፣ አብሽሪ ከጎንሽ ነን እንደምትሉኝ አልጠራጠርም ማለት ነው ኢንሻአላህ። ምክንያቱም የኛ ሞራ የኛ ብርታት እናንተ ናችሁና በኮሜንት ራሱ መልካም ንግግር ራሱ ለኔ ጥንካሬ ብርታት ነውና አበረታቱኝ ይላችኋለሁ። ውድ ቤተሰቦቼ እንግዲህ ትናንትና በሰራሁት ቪዲዮ ብዙዎቻችሁ ኮሜንት ላይ አንብቤያለሁ ማለት ነው። በነገራችን ላይ ኮሜንት በደንብ ነው የማነበው ማለት ነው። እና ብዙዎቻችሁ ጥያቄ ጠይቃችሁኛል። እንዲሁም ደግሞ ደከምሽ፣ የሆነ ድምፅሽ ልክ አይደለም፣ ደህሞሻ ምናምን ያላችኋላችሁ እንግዲህ አንዳንዶቻችሁ ተረድታችሁኛል፣ አንዳንዶቻችሁ ደግሞ ሳታውቁ ስለቀራችሁ ይመስለኛል ማለት ነው። ስለዚህ ያው ነፍሰ ጡር ስትሆኑ ድምጻችሁ ትንሽ እፍንፍን ያደርጋችኋል፣ የድካም ስሜት ይሰማችኋል። ትናንትና ደግሞ እኔ ቤት አልነበርኩም ነበር ለመናገር ከውጭ መጥቼ ነው ቪዲዮ የሰራሁላችሁ። ቢዚም ነበርኩ፣ ለዛ ነው አንደኛ ያኔ አልተረጋጋሁም ማለት ነው። ዝም ብዬ ያኔ ለእናንተ ቪዲዮ ልቀርጽላችሁ ከቀረጽኩ ስለቆየሁኝ ልቀርጽላችሁ ብዬ ነው የመጣሁት ማለት ነው። ይቅርታ ቤተሰብ። እንግዲህ ሱቅ ላይ ስትሆኑ ሰው በመሃል ይገባባችኋል፣ ይረብሻችኋል እና ለዛ ነው ማለት ነው። ያኔ በመካከል እንትን እያሉኝ ነው ማለት ነው። ይቅርታ እና ምን ላይ እንዳቆምኩ ባላቅም ግማሾቻችሁ ተረድታችሁኛል። ስለተረዳችሁ እጅግ አድርጌ ነው የማመሰግነው። ልጅቷም ደግሞ እህቴ የምወድሽ የማከብርሽ ቤተሰቤ የዩቲዩብ ቤተሰብ እህቴ ማለት ነው። ያው እንግዲህ ነፍሰ ጡር ስለሆንኩኝ ነው። ሁለተኛ ደግሞ ስለደከመኝ ውጭ ቆይቼ ደግሞ በነገራችን ላይ ኮምቦልቻ ማለት ነው ቀን በጣም ኃይለኛ ሙቀት አለ፣ በጣም ማለት ነው። ማታ እና ደግሞ ጧት ደግሞ ብርድ አለ። ልክ በቃ አየሩ ሁሉም ነገር እንደ አረብ ሀገር ነው ማለት ነው። አረብ ሀገር አሁን በብርድ ሰዓት ቀን ይቀዛቀዛላ፣ ቀን ይሞቃላ፣ ማታና ደግሞ ጧት ይባረዳላ። በቃ እንደዛ ነው ማለት ነውና አሁን ለአንደኛ የጥቅምት ወር ነው። ጥቅምትና ህዳርን ብርድ ነው። እኔ ራሱ የጥቅምትና የህዳር ብርድ ሲሉ ሲያስፈራሩ ነበርና አሁን ሲደርስብኝ አወቅኩት፣ ተረዳሁት ማለት ነው። ስለዚህ ሙቀቱም ነው እንደገና ደግሞ ደክሞኝም ነው። ሁለተኛም ደግሞ ሁሉም ነገር ሲጨማመር ነው እንጂ ድካም አይደለም እላችኋለሁኝ። ማለት ድካም ነው እንጂ ድካም ነው። ስለዚህ ውድ ቤተሰቦቼ ይቅርታ ጠይቃለሁኝ። ሲቀጥል ደግሞ ብዙዎቻችሁ ሪፕላይ ትናንትና በሰራሁላችሁ ቪዲዮ ላይ ማለት ነው አገሬ ለመግባት ፈራው፣ ተጨነኩ። ሰሞኑን እገባለሁ ብዬ ነበረ፣ ሁሉን ነገር ፕሮሰስን ጨርሻለሁ፣ ግን አገሬ ለመግባት በጣም ተጨናነቁ፣ ፈራው ምናምን ያለች እህቴ በእሷ ላይ ደግሞ ሪፕላይ እያደረጉ ማለት ነው ብዙዎቻችሁ ሰርታችኋል ማለት ነው። እኔም እንዳንቺ ነኝ፣ በጣም ጨንቆኛል፣ በጣም እንቅልፍ አጥቻለሁ ምናምን ያላችኋላችሁ። እውነት ለመናገር በጤና ሰርቶ ወደ ሀገር ለመመለስ ምንም የሚያስፈራ ነገር የለም፣ ምንም ማለት ነው። አገራችን ደግሞ ወላሂ ጥሩ ላይ ነው ያለ ነው ማሻአላ። ስለዚህ አሁንም ግን ይቅርታ ቤተሰቦች፣ ያው ሱቅ ላይ ስትሆኑ ማለት ቤት ለመስራት ያው ማለት አሁን ላይ ዙሁር የምሳ ሰዓት ስለሆነ ትንሽ ሰው ስለሌለ ጋብታ ስለፈጠረ ቪዲዮ ልስራላችሁ ብዬ ነው በዚህ አጋጣሚና ለመምጣት የፈራችሁና የተጨነቃችሁ እንደ እህቴ እንዳለችው ማለት ነው። ፈራ ተጨነኩ፣ ቤት ማለት ለመምጣት ፈራሁኝ፣ አገሩ እንዴት ነው ምናምን ያላችሁ ወሬው ተደጋገመ መሰለኝ። እኔ እያቋረጡኝ ሱቅ ላይ ስለሆንኩ ማለት ነው። ምንም የሚያስፈራ ነገር የለም። አገራችን ጥሩ ናት ማለት
እናንተ እኔም እንደናንተ እኮ ነበርኩኝ። እኔም እኮ ገና ከመጣሁኝ እኮ ገና 7ኛ ወሬ ማለት ነው። ግን ይሄን ስላችሁ እኔም እንደናንተ ነበርኩኝ። እውነት ለመናገር ጠፍቼ ነው የምሰራው። እንትን ፕሮሰሴን ከጀመርኩ በኋላ ማለት ነው ያኔ ዲስምባሲ ከጀመርኩ በኋላ እንደው ምነው ትቼው በነበረ እንደው ምነው ቀርቶብኝ በነበረ የተወሰነ 1 አመት ወይም ደግሞ የተወሰነ ወራቶችን ጨምሬ በነበረ ምናምን ነበርና በዛ ደግሞ ስራዬና ድርጊቴ እውነት ለመናገር እጸጽታለሁ። ምክንያቱም መምጣቴን ወድጄዋለሁ። ገባችሁ? ግን እናንተ ራሳችሁን ካላሳመናችሁ ራሳችሁን ሆናችሁ በቃ አገር በመጀመሪያ አገር ለመግባት ከፈለጋችሁ ራሳችሁን አሳምናችሁ ቶሎ። እውነቴን ነው የምላችሁ። ራሳችሁን አሳምናችሁ እሰራለሁ፣ እቀይራለሁ። አንደኛ ደግሞ ለራሳችሁ እኮ ማለት ስራ እያላችሁ ስራ እያላችሁ በተለይ እህቶቼ ማለት ነው እድሜ አለ፣ ብዙ ነገሮች አሉ ብዙ ነገሮች ማለት ነው። ስለዚህ ራሳችሁን አሳምናችሁ አገሬ ሄጄ ሁሉን ነገር እንትላል ካላችሁ ማንኛውም ሰው ይኖራል፣ ማንኛውም ሰው ሰርቶ ይቀየራልና ስለዚህ አገራችሁ ግቡ፣ አገራችሁ ኑቶሎ ነው የምለው። አገራችን መልካም ነው እንደነገርኳችሁ። ያው ጦርነት ይሏችኋል፣ ጦርነት አለ፣ ግን ማንኛውም ሰው እየኖረ ነው። የኑሮ ውድነት ይሏችኋል። እንደውም የኑሮ ውድነት ያለው እውነቴን ነው የምላችሁ። መኑኝ አረብ ሀገር እኔ አለሁበት ማለት ሌላ ቦታ ነው ኑሮ ውድነት ያኔ የምንፈራው ማለት ነው። ይሄን ስላችሁ እዚህ የለም እያልኳችሁ አይደለም፣ ግን ኑሮ ውድነትን ሰው ምንም አይመስለውም፣ ምንም ማለት ነው። ደስተኛ ሆኖ በልቶ ጠጥቶ ውጭ ላይ ገበያ ላይ ኑሮ ውድነት ያኔ ብንሰማም ቤት ግን ዘና ብለን ፈታ ብለን ወለላዚም ከዱሮውና ካሁኑ አሁን የበለጠ ለውጥ አለ ማለት ነው። ወላሂ ያለውን ሰው በልቶ ጠጥቶ ተደስቶ በቃ ዓለም 9 ያኔ ዓለም 10 ሞልታ አታውቅም 9 ናት ብሎ አምኖ ነው የሚኖረውና ደስተኛ ሆኖ ነው ኢትዮጵያ ያሉት ሰዎች የሚኖሩት ማለት ነው። እኔ ራሱ እንደናንተው ነበርኩኝ። እኔም ማለት ሊሄድ ስል ወደዚህ ልመጣ ስል በቃ እንዲሁ ይቅርብኝ የተወሰነ ወራቶችን ላራዝም እያልኩኝ ከራሴው ጋር ግብ ፈጥር ነበርና ግን እውነት ለመናገር በመጀመሪያ ራሳችሁን አሳምናችሁ ቶሎ። አንደኛው እህቴ ደግሞ ልጄን አፈቀችኝ ባልተቤቴ ነው እያለ ይጨቀጭቀኛል። እኔም ደግሞ ኑሮውን ፈራሁኝ። ስለዚህ ለመሄድ ፈራሁ ብለሻሽው በመጀመሪያ ትዳርሽ ክብርሽ ነው። ልጆችን ይዞ ትዳሬ ክብሬ ብሎ ጠብቆ እስከዚህ ድረስ አንቺን እየጠበቀ አንቺ ደግሞ የኑሮ ውድነት ወይም ደግሞ ሀገሩ አስጠልቶኛል ብለሽ ወደ ኋላ ወደፊት እያልሽ ከቀረሽ ለአንቺም ጥሩ አይደለም። እናንተ ከተስማማችሁና ከተዋደዳችሁ በትንሽ ነገር ተጣርታችሁ ከሰራችሁ ማንኛውም ሰው ይኖራል፣ ማንኛውም ሰው ይለወጣል፣ ማንኛውም ሰው ያድጋል ማለት ነው። እውነቴን ነው የምላችሁ። ማንኛውም ሰው ያድጋል፣ ይለወጣል። ስለዚህ ሀገራችሁ ግቡ ነው የምልህ እህቶቼ ማለት ነው። ሀገራችሁ ግቡ። ወላሂ እኔ አሁን የማውቃቸው ኮሜንት ላይ ጽፈዋለን አገር ለመምጣት ፈራው፣ እንዲሁም ደግሞ በውስጥ ደግሞ እንዴት ነው ምናምን የሚሉኝ ወላሂ ላዚም ቶሎ ምንም ያኔ ዱንያ ናት ያጀማ ዱንያ 10 ሞልታ አታውቅም 9 ናት። ለፋችሁ ምንም ለውጥ የለውም። በእርግጥ ያኔ በወር ሲመጣ እናንተ የወር ደሞዛችሁ ሲመጣ ትንሽ እርካታ ሊኖረው ይችላል። እንዲሁም ደግሞ የተወሰነ ከዛ ምንዛሬ የአረብ ሀገሩ የአንድ ወር ደሞዛችሁ እዚህ ሲመነዘር ኦቨር ይመስላችኋል። ግን ያ ደግሞ ምንም ነው ማለት ነው። እናንተ ዛሬ ነገ ሄዳለሁ ዛሬ ነገ ያልፍልኛል ብላችሁ እንደዚህ ልባችሁ ልቅ ብሎ ከቤተሰብ ናፍቆት ከልጅ ከባል እንዲሁም ደግሞ ሀገርም እኮ ይናፍቃል። ያጀማ ወላሂ ሀገራችንም እኮ ይናፍቃል። የኛ ሀገር አየሩ ፒውር ነው፣ ከኬሚካል የነጻ ነው። ውሃው ሁሉ ነገር የተወደደ ነውና አገርም ይናፍቃል፣ ቤተሰብም ይናፍቃል፣ እናት አባት ይናፍቃል፣ ልጅ ይናፍቃል። ልጅም ደግሞ እንዲሁም ደግሞ ልጅ የሌላችሁ መውለድም ይናፍቃል፣ ትዳርም ይናፍቃል፣ ለራሳችሁ ህይወት ራሱ ይናፍቃል። እስከ መቼ ድረስ በአረብ ቤት እስከ መቼ ድረስ በመዳም ቤት እንደዚህ ከፍ ዝቅ ብላችሁ? ያኔ ከፍ ዝቅ አትበሉ እያልኩኝ አይደለም፣ ግን ከሰራችሁ ካላችሁ ወይንም ደግሞ ቤታችሁን ከሰራችሁ አገር ለመግባት ሞክሩ ነው የምለው። ይሄንንም ምለው ለማን እንደታውቃላችሁ? አገሬ ለመግባት ፈራው፣ አገር ልገባ ሁሉ ነገር ጨርሼ ነበር ፈራው ለምትሉ እህቶቼ እኔ እናንተ ምክሬ ኑቶሎ ነው ማለት ነው። ወላሂ ኑቶሎ ምንም የሚያስፈራ ነገር የለም። ሀገራችን ደስ የሚል ሀገራችን መልካም ነው ማለት ነው። ባላችሁ ተጣጣችሁ ባላችሁ ሰርታችሁ ታድራላችሁ። እቤት ጥጋብ ነው። ምናልባት
እዛ ምንዛሬውን ስታወት እዚህና የዛ ሲታይ ትንሽ ልዩነት ሊፈጥርባችሁ ይችላል። ነገር ግን ያ ማለት ምንም ነው ማለት ነው። ምንም ነው። እናንተ በሰላም ከሀገራችሁ ወጥታችሁ ከቤተሰቦቻችሁ ተለይታችሁ በሰላም ደግሞ ሰርታችሁ መግባት ሀገራችሁ ደግሞ ትልቅ ንዕማ ነው። ስንቱ አካለ ጎዶሎ፣ ስንቱ ጤናውን አጥቶ በሰላም ከቤተሰቦቹ ጋር ተለይቶ ያልፍልኛል አረብ ሀገር ሄዳ ስንቷ ፓራላይዝ ሆና ስንቷ ደግሞ ታማ ኩላሊቷ ስንት አለ። በተለይ እኛ ሴቶች ልጆች በተለይ የኛ ሴቶች ልጆች እድሜያችንም ሆነ ሁሉም ነገር እውነት ለመናገር ገደብ አለው። ስለዚህ አገራችሁ ግቡ። አገራችን ጥሩ ነው ማለት ነው። ወላሂ እኔ አሁን ወላሂ ግርም ይሉኛል። ለሀገር መግባት ፈራው። የኑሮ ውድነት እንዲህ ነው የሚሉ እህቶች አረ ቢስሚላ እንደው ለእናንተ እኔም በነገራችን ላይ እኔም ያሳለፍኩት ስለሆነ እኔም ስላለፍኩበት አልፈርድባችሁም ማለት ነው። እውነቴን ነው የምላችሁ፣ አልፈርድባችሁም። ግን ስትመጡና ስታዩት የበለጠ ትረዱታላችሁ ብዬ አምናለሁ ውድ ቤተሰቦቻችን። እና አሁንም ሰው መጣ፣ ይቅርታ እንግዲህ ቤተሰብ እና ምን ልላችሁ አስቤ ነው ኑ ቶሎ ነው የምለው። እንዲሁም ደግሞ ሱቅሽ ስንት ብር ፈጄ፣ በነገራችን ላይ ደቂቃው ሄደ ማለት ነው። ስለ ሱቄ ስንት ብር እንደፈጀብኝ ምን ብዬ አሳያችኋለሁ ብዬ ነበረ። እናንተን ስመክር ዘክር ደቂቃው ሄደና በፓርቱ ደግሞ ቪዲዮ ሰራላችኋለሁ ማለት ነው። ስንት ብር ሱቄ እንደፈጀ ከሁሉም ከኮንቲኔሩ እኔ እንደነገርኳችሁ ኮንቲኔሩን ሁሉ ነገር መሬቱም የራሴ ሆነው ኮንቲኔሩም የራሴ ሆነው ሁሉ ነገር ችዬ ነው ማለት ነው። ስለዚህ ከኮንቲኔሩ ከግንባታው ጀምሮ ከኮንቲኔሩ ጀምሮ እስከ እቃው እስከ መጣችሁ ሂሳቧ ድረስ ሂሳብ ሰርቼ አሳውቃችኋለሁ ማለት ነው። አሁን ግን ያው ደቂቃው በዛ፣ ለእናንተም አዛ እንዳላደርጋችሁ ማለት ነው። ቪዲዮውን ላይክ አድርጉት፣ ለሌላ ሰው ተደራሽነት እንዲኖረው ቪዲዮውን ላይክ አድርጉት። አዲሶችም ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ነው የምለው። እውነት አበረታቱኝ። ወላሂ ጥያቄ ካላችሁ ጥያቄዎቻችሁን ለመመለስ ወደ ኋላ አልልም። በእርግጥ ትናንትና ጥያቄ ጠይቃችሁኛል፣ ግን ደቂቃው ስለበዛ በፓርቶቱ ቀጣይ ቪዲዮ ስለ ኮንቲኔር ስንት ብር በትንሽ ብር ወላሂ በትንሽ ብር መስራት ትችላላችሁ። በነገራችን ላይ እንደዚህ ያለ ሱቅ ማለት ነው። በትንሽ ብር ራሳችሁን ዘና አድርጋችሁ ራሳችሁን ሪላክስ አድርጋችሁ መስራት ትችላላችሁ። ግዴታ አንድ ሰው በነገራችን ላይ አንድ ሰው ከትልቅ ነገር እነሳለሁ ተብሎ አይደለም ወደ ትልቅ ነገር የሚደረሰው። ገባችሁ? ከትንሽ ተነስታችሁ ግን ትልቅ መድረስ ትችላላችሁና ትልቅ ነገር ከፍቼ አሉ አሁን ፖቴክ እንዲሁም ደግሞ ብዙ ነገሮች አሉ። ከትልቅ ነገር ተነስታችሁ ያኔ ከትልቅ ተነስቶ ወዴት ነው የሚካሄደው? በእርግጥ ያለው እንዲሁም ደግሞ ጥሩ ደስ የሚል ሁሉ ነገር ያማረ መክፈት ይቻላል። ግን ለእናንተም ደግሞ ዋስትና የሚኖረው ድካማችሁ እንዲሁም ደግሞ ለውጣችሁን የምታውቁት ከትንሽ ነገር ነውና ከትንሽ ነገር ተነስታችሁ ትልቅ ደረጃ ትደርሳላችሁ እላችኋለሁኝ። እና እንደዚህ አይነት ሱቅ ማለት ነው ሁሉም ነገር የተሟላለት። እኔ አሁን ምንም የጎደለ ነገር የለም። ኮንቲኔሩ በጣም ትልቅ ነው። እሱን እንዳለፍና አድርጎታል። ከኮንቲኔሩ ስንት እንደፈጀ የኮንቲኔሩ መቀመጫ እንትኑ ግም ማለት እንትኑ ይሄ መሬቱ ሊሾ ስንት እንደፈጀ እንዲሁም ደግሞ ከሁሉ እስከ ሁሉም ነገር ቪዲዮ ሰራላችኋለሁኝ። ያው እንግዲህ ተንተባተብኩባችሁ። በመሀልም ሰው እየመጣ እያቋረጥኩኝ እየዘጋሁኝ ነው ማለት ነው ቪዲዮ የሰራሁላችሁ። ያው ለውድ እህቶቼ ኮሜንት ለጻፉልኝ እንዲሁም ደግሞ አይታችሁ ደግሞ ኮሜንት ላልጻፋችሁ ቪዲዮውን አይታችሁ ትረዱታላችሁ ብዬ አስባለሁኝ። ስለዚህ ውድ እህቶቼ አገር ለመግባት ያሰባችሁ እህቶቼ ኑቶሎ ነው የምለው። በተለይ የሴት ልጅ እድሜ እውነት ለመናገር ከባድ ነው። እኔ 12 ዓመት አረብ ሀገር ሰርቼ ስመጣ እዚህ ድካሜን አሁን ነው ያየሁት ማለት ነው። እንደዚህ ሳርፍ እንደዚህ ትንሽ ያኔ ስረጋጋ እንዲሁም ደግሞ ራሴን ሳዳምጥ ድካሙም እዛ የተቀጠቀጥኩት እዛ የደከምኩት እዛ የለፋሁት አሁን ነው ያወቅኩት። እዛ ግን ምንም አይመስላችሁም፣ ወላሂ እዛ ምንም አይመስላችሁም፣ ምንም ማለት ነው። አሁን ግን ራሳችሁን ሁናችሁ እንደዚህ ራሳችሁን በቃ ስታዳምጡ እንደዚህ ስራ ላይ እንደዚህ ቁጭ ስትሉ የሆነ ነገር በተለይ ደግሞ ሌላ እንትን ህይወት ስትጀምሩ ማለት ህይወት ስላችሁ እንደዚህ ነፍስ ስታረጉ ነፍስ ስትሆኑ ያ ድካሙ ነው ያ ነው የበፊቱ ነው የሚሰማችሁና
ድካሙ የዛን ሰዓት ነው የሚሰማችሁ። ብቻ አልሐምዱሊላህ ሁሉም ነገር ለኸይር ነው። እኛም ሰርተን እንቀየራለን ብለን እስከወጣን ድረስ ሁሉም ነገር መቻል አለብን። አብሽሩ፣ ጠንክሩ። ቤት ያልሰራችሁ ስሩ። የሰራችሁ ደግሞ ሀገር ለመግባት ያሰባችሁ ውድ እህቶቼ በትንሽ ብር ፈካ ያለ ስራ መስራት ትችላላችሁ። በትንሽ ተነስታችሁ ትልቅ ደረጃ ነው እና የሚደረሰው። ስለዚህ ሀገራችሁ ለመግባት ሞክሩ ነው የምለው። በትንሽ ብር ጥሩ ስራ እንደምትሰሩ አምናለሁ። እሱም ደግሞ ቪዲዮ ሰራላችኋለሁ። ውድ ቤተሰቦቼ ደቂቃው ሄደብኝ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።